እኔም ባይፍሰስ ምንድነው የተፈጠረው? አይኔ ልጅ አንቺ እንደዚህ ተከፍተሽ ማየት አልፈልግም። ከዚህ በኋላ ኤርሚያስ ቤት ተመልሰን መሄድ አንችልም። ስለዚህ ያስከፋሽ ኤርሚያስ ነው ማለት ነው? ያንተ ነገር ነው እያመኛል። ወንድ ልጅን የምታስተካክለው ሴት ነች። ለልጄ ጥሩ ሚስት ባገኝ ብዬ ተስፋ ባደርግ ካንተ የባሰችውን ይዘህ አሸሼ ገዳሚ ትልልኛለህ አይደል? ከፈለክ ደግሞ ቤቱን ለቅ ውልቅ ማለት ይችላል። ኧረ ትይ አንቺ መልስ እየመለሽላት ባልሆነ እሺ፣ ከዚህ እዚህ ፊት ከሰጧቸው አይቻሉ ተሳልሽ በፈጠርስ ወላይ ኩኖ ነፃነት እያለኝ የሰጣቸው እንደዚህ ጭንቅልቅ የሚሉብኛ ላይ ንገሪኝ እስኪ ይሄ ምን አይነት ስርዓት ነው? ጭራሽ እኔን አፈ ሞልተህ ትናገረኛለህ? ቆይ እነዚህ ሰዎች ማን ናቸው? ጭራሽ ሆስፒታል ተኝቶ የነበረ በሽተኛ ቤቴ ድረስ ይዘህብኝ ስትመጣ ትንሽ አታፍርም? ዝናሽ ይኸውልህ ሰላም የምትፈልግ ከሆነ አሁኑኑ እነዚህ ነው ዘራሽ ሰዎች ከቤት ያስወጣልኝ እና አንድ ሰሞን ስለረዳህ ብቻ ከነዲ ቃላው ቤቴ ድረስ ይዘህብኝ መምጣት ነበረ። አውሽን ዝጊ። ለእነዚህ ምናምንቴዎች ብለህ ነው ልትመታኝ እጅን እኔን ያነሳው? ትሰሚኛለሽ? አሁንም ቢሆን የዚህ ቤት ፈላጭ ቆራጭ አንተ ነህ አይደል? ስለዚህ ማንንም ከመንገድ ላይ እያመጣ ቤቴን ስታቆሸው ዝም ብዬ ማየት አለብኝ ማለት ነው አይደል? ቆይ ግን አንቺ ምን አይነት ንቀት ነው ሰው ልጅ ያለሽ? ይሄ ሁሉ እያወራሁሽ አንቺ ስለ ቤት መቆሸሽ የሚያስጨንቅሽ ምን አይነት ጭንቅላት ነው ተሸከምሽ? የፈጣሪ ያለ ወይ አውሬዎች። ልጃቸው ግን በጣም መልካምና ጥሩ ሰው ነው። እናትና ልጅ ግን አውሬ የሚባለው ቃል ራሱ አይገልጻቸው። እንደው ከነሱ ጋር ሲኖር በተቻለ መጠን አይቶ እንዳላየ ሰምቶ እንዳልሰማ ቻል አድርጎ መኖር። እያስፈራራሽ እንደሆነ ታውቆሻል። በፍጹም እያስፈራራውሽ አይደለም። እዚህ ቤት የምትኖሪበትን ብልሃት እየነገርኳችሁ። ኑሐሚን እንግዲህ አፈቅረዋለሁ አከብረዋለሁ ብላ ኤርሚያስ ትልቅ ቦታ የሰጠችውና ያከበረችው ኤርሚያስ ልቧን እንደሰበረው ለአባትየው ስትነግረው አባትየውም እኔም መጀመሪያውንም እንደማይሆንሽና አንቺን እንደማይመጥንሽ ታውቆኝ ነበረ ብሎ ያጽናናት ሞክሯል። እሷም ድጋሜ ልቤን ሰባብሮታል፣ ድጋሜ እንዳልጠገን አድርጎ ሰባብሮ ትቶኝ ሄዷል፣ በጣም ነው የጎዳኝ ብላ ለአባትየው ስትነግረው አባትየውም በቃ አይዞሽ እኔ ያለሁልሽ ብሎም አጽናንቷታል ማለት ነው። ተሰማ ከሆስፒታል ሕክምናውን ጨርሶ ወጥቶ ወደ ጓደኛው ቤት ቢሄድም ጓደኛው ቤት ያገኙት ነገርና ያጋጠማቸው ነገር ግን በፊት ካሳለፉት የባሰና በጣም ጠንከር ያለ ችግር እንደሆነ ምክንያቱም ጓደኛቸው ቤት ታርፋላችሁ፣ ምንም ችግር የለም፣ ማረፊያ አዘጋጅቼላችኋለሁ ብሎ ወደ ማረፊያ ቤቱ ይዟቸው ቢሄድም ሚስትየውና ልጅየው ግን የልጅ ተሰማን እዛ ቤት ውስጥ መገኘት በፍጹም አልወደዱትም። ሆሜ ድጋሚ ከትዕግስትና ከትዕግስት ተገላገልኩኝ ብላ ስታስብ ከሷ የባሰን አውሬና በጣም አስቸጋሪ ሰዎች መሀል ተዘፍቃለች ማለት ነው። ናሆሜና አባትየው እዛ መቆየት ባይፈልጉም ላይኩን ጓደኛው ግን በፍጹም አይሆንም፣ እኔ እያለሁማ የትም ልትሄዱም አትችሉም፣ ከኔ በላይ ለዚህ ቤት ውስጥ ማንም ማዛዥ አይደለም፣ ይሄ ነገር ሊያስጨንቃችሁ አይገባም ብሎም ከሚስቱ ጋር ሰጣ ገባ ውስጥ ገብቶ ሚስትየዋንም ሊያሳምናት ቢሞክር እሷ ግን ለጊዜው ብትስማማም ቆይ ሰራላችኋለሁኝ መከራቸውንና ሳራቸውን አሳይታ ከዚህ ቤት ውስጥ አማራ ልታወጣቸውና ልታስኬዳቸው ያሰበች ይመስል በተመሳሳይ መልኩ ልጇም ከሷ የባሰ ሴጣን እንደሆነች ካሁኑ መገመት ባይከብደንም ናሆሜና አባትየው ግን እየገጠማቸው ያለው ነገር በሙሉ የሚቋቋሙትና ችለው እዚህ ቤት ውስጥ ለመኖር የሚችሉ ባይመስለንም ለጊዜው ግን ማረፊያና መሄጃ የትም ስለሌላቸው አባትየው ይህንን ችግር አንገታችንን ደፍተንና የመጣውን ሁሉ ተቋቁመን ማሳለፍ አለብን ብሎ ኑሐሚን አጽናንቶና እዛ ቤት ውስጥ እንዴት አድርጓታል። በሌላ በኩል ሐምራን ከናሆም ጀርባ ስትቀልበውና ብዙ ነገር ስታደርግለት የነበረው ኤርሚያስ ስለከዳትና ትቷት ስለሄደ ሌላ ሴት ጋም ስላገኘችው አሁን ሙሉ በሙሉ ትኩረቷን ወደ ናሆም ያዞረችና ናሆምን መለማመጥና ፍጹም
በፍጹም እንደምትወደውና አብራው ለመኖር እንደምትፈልግ አስረግጣ እየነገረችው ነው ያለችው። እሱም በበኩሉ ከጀርባው ያለውን ነገር እስከሚያውቅ ድረስ ነው እንጂ አብሯት የሚኖርና የአብሯት የሚዘልቅ ባይመስልንም አሁን ላይ ግን እሱ በጣም ስለሚወዳትና ፍጹም ከሱ ሌላ ወንድና ከጀርባው ምንም ነገር እንዳልነበረ ስለሚያስብ በጣም አፍቅርሻለሁ፣ እኔ ካንቺ ውጪ ማንንም አልፈልግም ብሎ ሊያጽናናት ቢሞክርም እሷ ግን የኑሐሚን አባቱ እንደዚህ አብዝቶ መውደዱና ለልጃቸው መመኘቱ በጣም ያሳሰባትና ያስጨነቃት ይመስል ምንም ነገር ቢፈጠር እኔን አትተወኝም ወይ እያለች ናሆምን በተደጋጋሚ ብትጠይቀውም እሱ ግን እኔ ካንቺ ውጪ ማፈቅሮና መወደው ሰው የለኝም፣ በዛ ላይ ደግሞ ማሚና እህቴም ስለምንም ችግር የለውም በቃ ብሎ ቢያጽናናትም እሷ ግን ከስጋትና ከጭንቀት አልተላቀቀችም። የናሆም አባት ላይኩን ማለትም ናሆምን ባህሪን ካልታስተካከልክና ለኔ የምልህን ነገር በሙሉ ካላደረክ በፍጹም የሀብቴ ተካፋይ ምንም 5 ሳንቲም በማታገኝም ከእንግዲህ በኋላ ባህሪን አስተካክል ብሎ ቢያስፈራራውም አሁን አባትየው ያለውን ነገር ካልፈጸመና እሱ እንደሚለው ካላደረገ በፍጹም ከሱ ምንም ነገር እንደማያገኝና ባህሪውንም የማያሻሽል ከሆነ ከባድ ችግር እንደሚደርስባትየው ላይኩን አስጠንቅቆ ነግሮት ላይኩን ለናሆም አባት ናሆም ኑሐሚን እንዲያገባና እንዳጨለትና መልካም ልጅ እንደሆነ እንዲሆን እንደሚፈልግ ሲነግራት በፍጹም እነዚህ የኛን ደረጃ የማይመጡንና ቆሻሾች የኛ ልጅ ሚስት ልትሆን አትችልም ብላም ይሰራላታለሁኝ ታሳያቸዋለሁ ብላ እየፎከረች ነው። ጅቷም የሷ ልጅም ኑሐሚን እንዲያገባ ሲሰሙ ያላገጡና እች ልጅኛን አትመጥነንም እንዴት አድርገው ነው እነሱ ይህንን ነገር አባትሽ የሚያስበው ብለው በሌላ በኩል ናሆሜን ለእናትየውና ለእህትየው ፍቅረኛ እንዳለው ሲነግራቸው የኛን ደረጃ የምትመጥነች ወይ ለኛ ትገባለች ወይ ብለው ቢጠይቁትም ምላሽ ባይሰጣቸውም አሁን ግን ለናሆምና ለሐምራን ምቹ ሁኔታ የተፈጠረ ነው የሚመስል። እናትየውና እህትየው ኑሐሚን አይተው ስላልወደዷትና ቆሻሻ ነች ብለው እያሰቡ ስለሆነ በዚህ አጋጣሚ ናሆም ሐምራንን አምጥቶ ለእናትየዋ ካስተዋወቀ እናትየዋ ደግሞ ሐምራምን ጥሩ ሰው ነች ብላ ካሰብራና ናሆም ፍቅራቸው ለትንሽ ጊዜ ቢሆንም ሊቀጥል እንደሚችል ግልጽ። ምክንያቱም እናትየዋ ኑሐሚን አልወደደቻትም። ስለዚህ ናሆም ደግሞ ሐምራንን አምጥቶ ካስተዋወቃት ሐምራን ደግሞ ማስመሰል እና የጥሩ ቤተሰብ ልጅ ማስመሰል ከቻለችበት የሁለቱን የፍቅር ቆይታ ልታረዝመው ትችላለች። ሐምራን ደግሞ የኑሐሚን ናሆም ቤት መምጣት በጣም ያስጨነቃትና በጣም ያሳሰባት ይመስላል። ይባስ ብላ እንደውም ኑሐሚንን ከናሆም ካራቅሽ አሳይሻለሁ ልክ ነው ማስገባሽ ብላ ፊት ለፊት ላይ ትመታት ብትሞክርም ኑሐሚን ግን እስቲ ሞክሪኝ አሳይሻለሁ እኔና አንቺ በሚስጥር አንድ ለአንድ ነን ከናሆም ጀርባ ምን ትሰሪ እንደነበርና ምን ስታረጊው እንደነበር እንድታወቅብሽ ካልፈልግሽ አርፈሽ ተቀመጪ ከኔ ብትርቂ ይሻልሻል፣ በለዚያ ግን ከኤርሚያስ ጋር ስታረጊውና ከናሆም ጀርባ ስትሰሪው የነበረውን ነገር በሙሉ አፍረጠርጥልሻለሁ ብላ የመልስ ምት ሰጥታ አሸማቃ መልሳታለች። ኑሐሚን ግን ከአንዱ ችግር ተላቀቅኩኝ አባቴም ተሻለው ብላ ስታስብና አሁን የመጡበት ቤት ደግሞ በፊት ካሳለፈቻቸው እንደውም ይባስ ብሎ ከነ ትዕግስትና ከነ ኤደን የባሱ ሰዎች ፊት ለፊት የተጋፈጠች ነው የሚመስለው። እዚህ አሁን ኑሐሚን ከፊት ለፊቷ ብትሆን በጣም ብዙ ችግሮችና መከራዎች እንደሚገጥሟት ባመላከቻ ቢሆንም እዚህ ቤት ውስጥ ግን እንዴት አድርገው እንደሚቆዩና እንደውም ሰራተኛዋ ምን አይነት አውሬዎች ውስጥ እንደመጣችሁ አታውቁም። ስለዚህ የመኖር ሚስጥር እየነገርኳችሁ ነው። ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ካልሆናችሁ እዚህ ቤት ውስጥ ለመኖር አትችሉም። ሰዎቹ በጣም አውሬዎች ናቸው። ጋሼ ጥሩ ሰው ቢሆንም ጋሼና ናሆም ብቻ ናቸው ጥሩ ሰው፣ ሁለቱ ግን ከሰይጣን አይተናነሱም ብላ አስፈራርታቸዋለች። ናሆም ቤታቸው ውስጥ የመጣችውና ታገባታለህ ተብሎ አባትየው ያጨለት
ሴት ማን እንደሆነች ባያውቅም መጨረሻ ግን ኑሃሜ መሆኗንም ስላወቀ ዳይመን እንደሚያደርግና ኑሃሜ መሆኗን ካወቀ በኋላ ጥላል ወይስ ለኑሃሜ ያለው ነገር ይቀየር ይሆናል? ምክንያቱም ኑሃሜን ብዙ ጊዜ ተገናኝቶ ከአንድ ሁለቴም ተገናኝቶ እንደውም የሚያስትቷት በሄደበት ሆቴል ውስጥ የምግብና የመጠጥም ስለከፈለላት ቤታቸው ውስጥ የመጣችው ደግሞ እሷ መሆኗን ካወቀ በኋላ ምናልባትም አትየዋና ልጅትየዋ እንዳሰቡት እሱን ሳት ላይሆን እንደሚችል መገመት አይከፋም። ብዙ ጊዜ እየተደመመባት በባህሪዋም እየተደመመባትና ከሷ ጋር ሰጣ ገባ ውስጥ ከአንዴም ሁለቴ ስለገባ አትየውና ኑሃሜ ግን የሚሄዱበትና የሚያርፉበት ቦታ ስለሌላቸው አሁን ሰዓት ቤት ውስጥ የመጣውን ችግር ተቋቁመውና ያለውን ነገር በሙሉ ችለው ለመኖር የወሰኑ ነው የሚመስሉት። ምንም ማረፊያ የላቸውም። ለላይኩንም እባክህ ሌላ ቦታ እንረፍ፣ ሌላ ቦታ እንፈልግ ብለው ቢሉትም እሱ ግን እኔ ያለው የትም አትሄዱም፣ የችግሬ ደራሽ ነበርክ፣ የዛሬውን ሳይሆን የድሮውን ነው ማየው ብሎ በማሰብ ትሄዱም እኔ እስካለሁኝ ድረስ ብሎ ቤት ውስጥ አቆይቷቸዋል ማለት ነው። ኑሃሜና አባትየው ግን እያሳለፉት ያለው ነገር በጣም ቢያሳዝነንም ሁላይ ግን ቤት ውስጥ ከመቆየትና ያመጣውን ነገር ችሎና ሁሉንም ነገር አሳልፎ ከመኖር ውጪ ያላቸው አማራጭ የሚኖር አይመስልም።